ሄሎ ግርማይ ደህና ነው? ስራ እንዴት ነው? እየሰራ ነው? ወይኔ ግርማይ ይኸውልህ ጉዶን ኩል ምን እያልኩ ማለት ነው። አይ ከዛ ጉዶን ኩል ምን ሆነሽ ነው አንቺ? ንገሪኝ፣ ለምን ታስጨንቅኛለሽ? እስኪ ይኸውልህ ግርማይ ምን ሆኛለሁ መሰለህ? እንደዚህ ሐኪም ቤት ሄጄ ልመረመር ብዬ እንደዚህ እኮ አሉኝ። ምን አሉሽ? ኧረ አልነግርም፣ ብነግርህማ ትጠላኛለህ። ይሄ እኮ በሽታ የሚፈወስ አይደለም እኮ አልኩት። ከዛ ንገሪኝ፣ ችግር የለውም እኔ ባለቤትሽ እያለሁ ምን ችግር አለ? ኧረ ይሄማ ሰው ጉድ ማወቅ የለበትም። በቃ ብነግርህማ አንተ ለወንድሞቼም ለእናቴም ትነግራለህ አልኩት። ከዛ ኧረ ችግር የለውም በቃ ንገሪኝ፣ እልክልሻለሁ፣ የምትፈልጊውን ያሳክማለሁ። እኔ መሰራው ላንቺ አይደለም ወይ? ልጆቼ ምንን ብያለሁ እንዴ? አልኩት። ችግር የለውም እልክልሻለሁ፣ ንገሪኝ። ይሄን ያህል ብር ብለዋል ላክልኝ አልኩት። ችግር የለውም የኔ ቆንጆ አንቺ ብቻ ዳኝልኝ እንጂ ከዛ ስመጣ ደግሞ ሲሻለሽ አይዞሽ ሰርግ አድርገን እንጋባለን አለ። አለ ውስጤ እንደገና እንጋባለን ይላል እንዴ ብዬ ከዛ አይደለም እኔ እኮ ሚድን አይመስለኝም እኮ በሽታ ካንሰር እኮ የሚፈወስ አይደለም ምናምን አልኩት። ይሄ ካንሰር ነው የማህፀን ነው መውለድ እኮ ልጅ ከሆነ በኋላ የለም ብዬ አልኩት ማለት ነው። ከዛ ምንም ችግር የለም አይዞሽ የኔ ቆንጆ ሲል እሺ ብዬ እኔም ስልኩን ዘጋሁ። እና ባሉ አሁን ስልክ ደውሎ እሱ ነው የሚያነጋግረው እናንተ ናችሁ ታዲያ? ሲደውል ያው እኛ ነን እንጂ የምናወራው ያው እንደሱ አሁን እኛ እንደዚህ ነው በቃ ስለዚህ ያለ የኔ ቆንጆ እያልክ እሱም የኔ ቆንጆ ሲል እኔም የኔ ቆንጆ እያልኩ እንዳይታወቅ ነው እያስመሰለን መኖር ነው እያስመሰለን ማጥፋት ነው። እሱ ነው የነበረው ሀሳባችን። የምንበላው ሲያቃጥለን ይሄ ለምን እሷን ገለን አንጠፋም ብለን ከፎቅ ላይ ከአንደኛ ፎቅ ላይ አስተን መሬት ከሰከስና ወልዳ በአንድ ወሯ ማለት ነው ወርቃለች ከፎቅ። የድብብቆሽ ጨዋታ ነው የተጫወታችሁ? ሁሉም በሚስጥር ነው ሚስጥር አድርገን ሁሉንም ድብቅ አድርገን በቃ በትራጂ እንዴት ነው እንደዚህ ፕሮግራም እያወጣን እንዲህ ብናረግ አሁን ስለ እናትየው እንዲህ ብንነግራት ኮሎኔል ልትድረን ነው ለሻለቃ ልትድረን አላል እኮ ነው ልትድረን ነው ምናምን እያለ እኮ ነው ታማኝ ናት የኔ ሚስት ሁሉን ነገር ትነግረኛለች ብሎ እኮ እንዲል እኮ ነው እንደዛ ምን ነገረው እኮ ሄደን ነበረ። እንደገና አሁንም እኔ የጭፈራ እግረኛ ቤት ወሳጅ ነኝ አውቃለሁ ብዬ አንተ ዋጋር ቦታውን አውቃለሁ ምን የሚጨፍሩበት የሚወስዱን የነበረውን ቤት እሷን ማነው ስሙ ቀዩ ጓደንጂ ያጎት ልጅ ምናምን ሆነን ሄድን ጨፈርን። እዛ ስንጨፍር ስንል ብር ስንሸልም አብረን ነበረን። ከዛ እንዴት ነው ጠዋት ቤት ስንመጣ ማለት ነው ደወለ ማለት ነው ባለየው ደውሎ እንዴት ነበረ ጭፈራው ምናምን ሲል አሪፍ ነው። እዛ ጭፈራ ቤት የሚገርም ኮሎኔሎች መጥተው እነሱን አብሮ ተቀምጠው ነበረ ብዬ አልኩት። እኛ አንድ ላይ እኛ ሁላችንም ተቀምጠን ኮሎኔሎች መጥተው ከዛ ልጆታ አላገባችሁም ወይ እኛ ለምን አድሩን ብለው ጠየቁ ብዬ ነገርኩት። ለሱ ይሄ ቀጣፊ ውሸት ነው የሚዋሸው ያለው። እኔ በምን ልነቀው? ውሸት ነው ማጁናት ነው አምስታለ ውሸት እኮ ነው ያልኩት። እውነት መች ወጣኝ? እኔ ውሸት ነው ዋሻው እኮ ነው ያልኩት። እውነት አወራው አልኩኝ። አሁን ዋሻው ደውዬ ነገርኩት። ውሸትስ በጣም ስትላላችሁ ውሸት ነው ስራችን ነው እኮ ውሸት ስራችን ነው። ለምን ነው የምትዋሸው? በቃ ዋሸት ነው ስራችን። የኛ ስራ ታዲያ እውነት የለንም እኮ እኛ። እንዴት እውነት አለን? እውነት ካለንማ እኛ ምን ሰውን ሁሉ ማሳሳት አስፈለገ? እንደ ሰው እየጾምን እየጸለይን አንኖርም እንዴ? እውነት የምናወራ ከሆነማ ውሸት የአረብ ሀገር ናቸው። ቆይ ከአረብ ሀገር ሰይጣን እዚህ ከኢትዮጵያ ውስጥ ካለው ሰይጣን እናንተ በምንድን ነው ልዩነታችሁ? ምንም ልዩነት የለም። ያው የምንለያየው የዚህ ሀገር ሰይጣኖች ያው የሁሉም ነገር ያውቃሉ። እኛ ደግሞ የራሳችንን ባህል አኗኗር እናውቃለን። እዚያ ያሉትን ሰዎች ምን እንደሚጸለይ ምን እንደሚበላ እናውቃለን። እዚህ ደግሞ ስንመጣ የተለየ ነገር ነው። እሱን ደግሞ ያው ለምደዋለን፣ በጣም እንችለዋለን። ሁሉም ነገር ስንመጣ ወዲያው መያዝ እንችላለን። እንለወጣላችሁ? አዎ እንደ ሀገሬው እንለወጣለን። እንደ የበለጠ የተመቻችሁ የት ነው? የተበለጠ የተመቻችሁ ጭፈራ ቤቱ ብቻ ነው ኢትዮጵያ ውስጥ። አዎ ሸልምም ወይ ለምን ሸልም አውቃለሁ። በፊት ሲጨፈር ለምን አትሸልኝም ምናምን እያልኩ እሺ እሰጣቸዋለሁ ምናምን ስጭኝ እኔ ልስጣቸው ስላት አልሰጥም እኔ ራሴ እሰጣለሁ አለች። ራሷ እየተነሳች 10 ብር ነው ስጣለች። እኔ ላይ ቢሆንማ 200 300 እያነሳሁ ሰጣቸው ነበር። አንተ ሰይጣን ታዲያ እኔ እንደዛ እያደረኩ እኮ ነው የምሰጣቸው። ደግሞ እኮ አይን ያወጣ ሰይጣን እንዴ ታዲያ እሱን ማጥፋት እኮ ነው። አሁንማ እኮ በቃ ተጋለጠ። እንዴት ነው ማለት እውነት ነው? እውነት ነው ማለት የሰለስ ለዘፋዮቹ ምናምን ብር ትሰጥ ነበር እየተደበቀች ምናምን ማለት ዳርስ በርስ ይጣሉ ነበር። የዛን ጊዜም ደብቃታል በጨዋ ደረጃ ሜዳ 2 ዓመት ከ3 ወር እኮ እንደደበቅኳት ነው ያለው። በቃ አትገለጥም። በቃ እሷ የለችም ጭራሽ የለችም። መቼ ዕለት ነው ሻወር ቤት መተው የነቃችሁ? ከዛ ነቃች። ከዛ በኋላ ነው እንጂ እንትን አላለ በጭራሽ። የት ነው ያለሁት ምናምን አለች። ጓደኞቿን ስንጠራች ምናምን እናቷን ጠራች። እንግዲህ ብዙ ሰው ራሱ እየጠፋ ነው ያለው ማለት ነው።
ራሳቸው እየጠፋቸው ቀጠናው እየጠፋቸው ይሄ ጉዳይ እኮ እንዲሁ ከምዕመናን ብቻ አይደለም ከእግዚአብሔርም ቤት እኮ እንዲህ የጠፋሉ ራሳቸው መሆን ያቃታቸው የጠፉ እንዲህ ጠፍተው የሚኖሩ ሰዎች በጣም ብዙ ናቸው። ራስን መሆን ማጣት ራስን ማጣት ራስ ቀጠና ሁሉ መጥፋት ስንት ሚሊዮን አጠፋችሁ ጠቅላላ ከሷ ገንዘብ ጋር የሷ ሲጨመርማ 1 ሚሊዮን ወደ 300,000 ይጠጋል 1 ሚሊዮን 300,000 አዎ በዛ መሀል ላይ ምናጠፋው ማለት ዝም ብሎ አላ ለጓደኛ ምን እየሰጠን እዛ ያለች ለልጆች ታለብሳለች ምናምን ምን ላድርግበት ተቃጠልኩ ምን ላድርግ እጄን እግራስ መስዬ በሰራባት አደረኩ ምን ላድርግ እዛ አርባ ሀገር አይመች ኧረ እኔ ሰርቼ ነው የምኖረው እኔ እንደነሱ የሚመች የማይመች መቼ ተደላኝና የደላው ሰይጣን ሌባ እኮ ነው የደላው ሰይጣን እኮ ነው ደላኝ አልደላኝ የሚለው እኔማ ሰርቼ ላሳድግ ነው የሄድኩት ሰርቼ ነው ያሳደግኩት የደላው እሱ በሰው ገንዘብ የደላው እሱ በሰው ገንዘብ የሚጫወተው በሰው ህይወት አልሰራ አልደከመ በሰው ኪስ እያወጣ ምስኪን የሰው ልጅ ትዳር አገኘው ሚስት አገኘው ብሎ ለፍቶ ልፋት እኮ እንትን ይሁን አንተ ጋንንት እኔ ጋንንት አልፈራም ቀንድ አውጥቶ እዚህ ቢቆምን ያልፈራም አውራክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቄስ ልጅ የሊቅ ልጅ ነኝ አንተ ጋንንት ምን ነው ምን ዋጋ ነው ብለህ አንተ ጋንንት የእናት ቁጭት ነው ምን ይደረግ ተጫወተባቸው በልጅቱ ምድቤ ቀለለ እንደዚህ ሚስጥሩ ሳይታወቅ የሚሞት ሳላል ስንት